እሺ ተጠርጣሪዎች ማለቴ ተማሪዎች እስኪ መታወቂያችሁን ወየው ጉዴ ደብተራችሁን አውጡ። ደግሞ ምንድነው ቁጥራችሁ ቀንሷል ይቀራል እንዴ? አዎ ቲቸር 3 ተማሪዎች ቀርተዋል። ምን? ቶሎ በል አሁኑኑ 3ቱንም በቁጥጥር ስር አውላቸው። አረ ቲቸር አታሳቀን አሟቸው እኮ ነው የቀሩት። እናንተ ደግሞ ምንድነው ጥግ ላይ ብቻችሁን የተቀመጣችሁት? ተባራሪ ጥይት እንዳይመታችሁ ነው? አረ ቲቸር ፊት ተቀምጠን እንዳንጋርድ ብለን ነው። ምን ለውጡን ነው የምትጋረዱት? እኔ ሳያችሁ ምንም ደስ አትሉኝም። እርገጣቸው ነው የሚለኝ። እንዴ ቲቸር እኛ ምን አጠፋን? ምናልባት የፖሊስነቱ መንፈስ አለቅ ስላለ ይሆናል። ምን? ሶስታችሁንም ጣቢያ ማለት ቢሮ ፈልጋችኋል። ምስክር ይዛችሁ ነው። የምን ምስክር? ወላጅ ይዛችሁ ነው። ሄሎ ጤና ይስጥልኝ። ከአጭበራሪ ባንክ ነው የምንደውልልዎት። ከአጭበርባሪ ባንክ? ኖ አጭበራሪ ባንክ። እሺ ምን ነበር? እንኳን ደስ አሎት የ20 ሚሊዮን ብር ተሸላሚ ሆነዋል። ሄጄ አትየኝም። 20 ሚሊዮን የሚባል ብር አለ እንዴ? እየቀለዱ ነው? ቀልዱንም የጀመርሽው አንቺ ነሽ። ኦኬ አይፈልጉም? ለምን አልፈልግም? ላኩልኛ ታዲያ ምን ችግር አለ? እሺ እንልክልዎታለን፣ ችግር የለውም። መጀመሪያ ግን እሺ ባንክ አካውንት እንልክልዎትና ከዚያስ በምንልክልዎት አካውንት 20 ሺህ ብር ያስገባሉ። በእውነት በይ እስኪ። እየቀለድኩ አይደለም። ታዲያ ምን ችግር አለው? ቆርጣችሁ ላኩልኛ። ምኑን? 20 ሺህ ብሩን ነዋ። ከ20 ሚሊዮኑ ላይ ቁረጡና ቀሪውን ላኩልኝ። እንደዛ አይነት አሰራር የለም የኔ አባት። አይደል? አዎ ምንም ችግር የለውም እኮ አይስጉ። ልክ 20 ሺህ ብሩን ካስገቡልን በኋላ እሺ እንመልስልዎታለን። የበላሽ ይመለስ። አልገባኝም። እድሜ ልክሽን አይግባሽ። እየሰደቡኝ ነው? አይደለም ቅቤ እየቀባሁሽ ነው። ቅቤ ክብሮትን ይጠብቁ። ከግንድ ጋር ያጣብቅሽ። ኦኬ ካልፈለጉ ይቀራል፣ ግን እድሉ እንዳያመልጦት። ፈስሽ አምልጥሽ አቦ ትኋና ስምን መላክ ያወጣዋል አሉ አጭበርባሪ ባንክ። የማይለቅ ብጉንጭ ጣብሽ አቦ ምን አርግ ነው የምትይ? ምን አባሪ የምትቀባጥረው አንተ? ወይ አባዬ ሰላም ነው? ሰላምህን ኢንሳና የት አባህ ሄደህ ነው? መጣሁ። እንደምን ዋላችሁ ተማሪዎች? ደግነን መምህር ደህና ዋሉ። እንዴት ኖት ጋሽ ደህና ከረሙ? ደህና ነኝ። በሉ ቁጭ በሉ። ልጆቹ ደህና ናቸው? አደጉ? አንተ እኔ ልጅ የለኝም ምንድነው የምትቀባጥረው? አርፈህ ቁጭ በል። ዋ አይቆጡ ይታያ ባለቤቶ ደህና ናት? አደገች ወይ መቼ አባይ ያጋባኝ ሚስት ነው። አርፈህ ቁጭ በል አልኳ እንዴ። ደግ መምህር ደግ ይርበሉኝ። እሺ ባለፈው ስለምን እንደተማርን የሚነግረኛለ? ስለ ደንን የተማር ነው። ጎበዝ። እሺ ቀጥል። ምኑን ለአጥለው በል። ስለ ደን ምን ተማር? ኧረ ምኑን ይዤው ብዙ ነው ያወጋን እኮ ቢያንስ ትንሽ ንገረኛ። ተውትማ መምህር ሁሉም ቢያወጉት ሆድ ባዶ ያራል ይላሉ አባቶይ። እሺ ተውት። ዛሬ ደግሞ የምንማረው አንተ ደበበ። አቤት። ለምንድን ነው የምትረብሸው? ዋ አስካላይ እኮ ጠርታይ ነው። አንቺ አስካለሽ ለምንድን ነው የጠራሽው? ኧረ ጋሽ እኔ አልጠራሁትም፣ ራሱ ዞሮ ነው የጎነተለኝ። የቺ ደብ የብላ ጠርታኝ እኮ ነው በል። አይ እንግዲህ በቃ ዝም በል። ለመሆኑ የቤት ስራ ሰርተሃል? ዋ እማይ ምን ሄዳ ነው የቤት ስራ የምሰራው? ሀቤ ጋር ሳርስ ነው የምወል። ወይ እናንተ ሰዎች አቃጥላችሁ ልደፉኝ ነው እንደምትፈልጉት? እኔ ምን ልቆይ እዚህ ትምህርት ቤት ለምን እንደምትመጣ ግን ገብቶሃል? ያው መቼም እውቀት እንዲዘልቀኝ ነው እንጂ አንቱ። ኧረ የሚዘልቅ ነገር ይዝለቅ። ተነሱታ። ኧረ አስፈለጎ